አንዳንድ ቤተሰቦች አይጮሁም፣ ጮክ ብለው አይጣሉም፣ ይልቁንም በዝምታ ይቀጣሉ። አባት ከልጁ ጋር ለሳምንታት ማውራት ያቆማል። አንዲት እናት ልጇን ከተጨቃጨቀች በኋላ ችላ ትላለች። ባልና ሚስት በአንድ ቤት ይኖራሉ፣ ግን እንደማይተዋወቅ ሰው ይነጋገራሉ። እና ዝምታ መሳሪያ ይሆናል። ክፍል 1 የተደበቀው የቤተሰብ ችግር። ብዙ ሰዎች ማጥቃት ማለት በብጥብጥ ብቻ ነው ብለው ያስባሉ። ነገር ግን ሳይኮሎጂ ስሜታዊ ቸልተኝነት እና ዝምታ አእምሮን በእጅጉ ይጎዳል ይላል። በአንዳንድ ቤቶች ዝምታ ማለት ፍርሃትንና ጥፋተኝነትን መፍጠሪያ ማሳሪያ ነው። ይህም ማለት ምንም ማብራሪያ የለም፣ ምንም ግንኙነት የለም፣ ቀዝቃዛ ሁኔታ ብቻ። በተለይ ለሕፃናት ይህ ስነ ልቦና አውዳሚ ሊሆን ይችላል። ክፍል 2 በልጆች ላይ ያለው ተጽዕኖ። ለምን እንደተናደዱ ማንም በማይገልጽበት ቤት ውስጥ ልጅ መሆንዎን አስቡ። ራስህን መጠየቅ ትጀምራለህ። ስህተት ሰርቻለሁ፣ ለምን ችላ ይሉኛል፣ አልተፈለኩም የሚሉ ጥያቄዎች ይፈጥርባቸዋል። ከጊዜ በኋላ እነዚህ ልጆች በሰዎች ችላ መባል በጣም ስሜታዊ ያደርጋቸዋል። ካደጉ በኋላ ደግሞ እነዚህ ባህሪያት ይገኝባቸዋል። እያንዳንዱን ውይይት ማሰብ፣ ያለማቋረጥ ይቅርታ መጠየቅ፣ እምቢ ማለት መፍራት፣ ስሜቶችን መደበቅ፣ ሌሎችን ለማስደሰት መሞከር እና የመሳሰሉት ናቸው። ምክንያቱም ዝምታ የስሜታዊነት መቆራረጥን እንዲፈሩ ስላሰለጠናቸው። ክፍል 3 ከጀርባው ያለው ስነ ልቦና። የስነ ልቦና ባለሙያዎች ሰዎች በስሜታዊነት የተሳሰሩ መሆናቸውን ያብራራሉ። ጥናቶች እንደሚያሳዩት ማህበራዊ ችላ መባል ሶሻል ሪጀክሽን በአንጎል ውስጥ ከህመም ጋር የተያያዙ ቦታዎችን ያነቃቃል። ይህም አካላዊና ስነ ልቦናዊ ጉዳት ያደርሳል። ለዚህም ነው በቤተሰብ ውስጥ የሚደረግ የዝምታ አያያዝ በጣም ከባድ ነው የሚባለው። ምናልባት ሰውነቱ ደህና ሊሆን ይችላል፣ ነገር ግን በስሜታዊነት ደረጃ ውስጡ የተሰበረ ነው። ክፍል 4 በጣም አደገኛው ክፍል። በጣም የሚያስፈራው ነገር ጸጥታ ያላቸው ቤተሰቦች ከውጪ ኖርማል ይመስላሉ። ፖሊስ የለም፣ ጭቅጭቅ የለም፣ የሚታይ ትርምስ የለም። ግን በቤት ውስጥ በስሜት ብቸኝነት ጎልቶ ይታያል። ከነዚህ ቤተሰቦች ውስጥ አንዳንድ ልጆች ስሜታቸውን መግለጽ የማይችሉ ትልልቅ ሰዎች ይሆናሉ። ሌሎች ወደ መርዛማ ግንኙነቶች ውስጥ ይገባሉ፣ ምክንያቱም ስሜታዊ ቅዝቃዜ ለነሱ የተለመደ እንደሆነ ይሰማቸዋል። ዝምታ የፍቅር ፍቺያቸው ይሆናል። አንዳንድ ጊዜ ጥልቅ የቤተሰብ ቁስሎች በጭካኔ ቃላት ወይም ዱላ የተከሰቱ አይደሉም፣ ነገር ግን ቀዝቃዛ በሆነ ግንኙነትና ስሜት ሊከሰት ይችላል። ለተጨማሪ የስነ ልቦና ጉዳዮች የኛ ቤተሰብ ይሁኑ። እንዲሁም ባዮ ላይ ባስቀመጥነው የዩቲዩብ እና የፌስቡክ ሊንክ አማራጮች ያገኙናል። ሰላማችሁ ይብዛ።